እሺ ሰላም እንዴት ናችሁ? ዛሬ ደግሞ ከኔ ጋር በዚህ ቪዲዮ ብዙ ሴልስ የሚካሄድባቸው ካምፓኒዎች ላይ አንዳንድ ጊዜ ምን ሀፕን ያደርጋል? መልቲፕል ሴልሶች ይካሄዱና ለነዛ መልቲፕል ሴልሶች ያ ካምፓኒ ያ ከስተመር ከአካውንቱ ላይ አገጫይቶ ከሁለት ባንክ ምናምን ነገር እንደዛ ክፍያ ሊፈጽም ይችላል። ያ ማለት አራት ግዢ ወይም ሶስት ግዢ ወይ ሁለት ግዢ መልቲፕል ከሁለት በላይ የሆኑ ግዢዎችን ለምሳሌ የመቶ ብር ግዢ ይፈጽምና ያ 100 ሺህ ብር አንድ አካውንት ውስጥ አይኖረውም። ንግድ ባንክና አቢሲኒያ ላይ ካለው 50 ሺህ ብር አድርጎ ሊልክ ይችላል። እንደዛ ሲደረግ ፔመንቶቹን እንዴት ብዙ ፖሲቢሊቲዎች አሉ፣ ብዙ መንገዶች ሊኖሩ ይችላል። እነዛን እንዴት ኢዚ ወይ በሆነ መንገድ እንዴት እናስታርቃለን ወይም ሴትል እናደርጋለን የሚለውን እንመለከታለን። ከዚህ በፊት በነበረው ቪዲዮ ላይ እንዳሳየዋችሁ መልቲፕል ሴልስ ኖሮ ለነዛ መልቲፕል ሴልሶች ሲንግል ፔመንት ቢልክ ለምሳሌ የመቶ ሺህ ብር እቃ በተለያየ ሴልስ ኦርደር ገዝቶ የ30 ሺህ ብር 40 ሺህ ብር 30 ሺህ ብር ገዝቶ ግን 100 ሺህ ብሩን በአንድ አካውንት ቢልክ እንዴት ያንን ፔመንት እናሳልፋለን የሚለውን ተመልክተናል። በዚህ ቪዲዮ ደግሞ መልቲፕል ሴልስ ነው። ፔመንቱንም መልቲፕል አድርጎ ቢልክ እንዳልኳቸው አገጫይቶ ቢልክ እንዴት እናሳልፋለን። ቪዲዮ ላይ እንደምታዩት ኦዶ ቨርዥን 17 ኮሚኒቲ ኤዲሽኑ ላይ ነው እያሳያችሁ ያለሁት። ሴልስ ሞጁል ላይ ነው ያለሁት። ስለዚህ ኮቴሽን ክሬት ላድርግና እንመልከት። የከስተመር ስም ይጠይቀኛል። ለምሳሌ አበበ የሚባል ከስተመር ነው። አበበ ለሚባለው ከስተመር ለምሳሌ መጀመሪያ ላይ ክሎዝ ሸጥኩለት። ጀነሪክ ኤግዛምፕል ልሰጣችሁ እየሞከርኩ ነው። ኤ ክሎዝ 20 ሺህ ብር ኮስት አደረገው። እዚህ 20 ሺህ ብር ያንን 20 ሺህ ብር የሚሆን ኢንቮይስ አዘጋጀውኝ። ኢንቮይሱን ኮንፈርም አደረጉኝ። በተመሳሳይ መልኩ ሌላም እቃ ገዛኝ። በሌላ ጊዜ ሊሆን ይችላል፣ በዛኑ ቀን ሊሆን ይችላል። አበበ እዛውን ደግሞ ፉድ ለፉድ ደግሞ 50 ሺህ ወይም አንድ ብዬው ግቡ ፔመንቱን ኢንስታልመንቱ እንዴት ይሰራልኛል የሚለውን እንድታቁልኝ ስለፈለግኩ ነው እየፈጠንኩ ያለሁት። ኮንፈርም አደርጋለሁ። ሁለት ሰራውኝ። የመጨረሻ ደግሞ አንድ ልጨምር። አበበ አሁን ደግሞ ሜዲሲን ነው። ለሜዲሲን ደግሞ 30 ኬ ቻርጅ አስደረግኩት። ክሬት ኢንቮይስ ሬጉላር ኮንፈርም። እዛ ሶስት ሴልሶች ነው ለዚህ ሰውዬ የተካሄደለት። እነዚህ ሶስት ሴልሶች 30 ሺህ ብር፣ 50 ሺህ ብር፣ 80 ሺህ ብር፣ 100 ሺህ ብር ከፍሏል ይሄ ሰውዬ። ይሄን 100 ሺህ ብር ግን ሁለት ባንክ ነው ያለኝ። በሁለቱ ባንክ እሱ ደግሞ የለውም አንዱ ባንክ ላይ 100 ሺህ ብር። ስለዚህ 50 ሺህ አድርጎ ላከልኝ። እዚህ እንደዚህ ፔመንቶች ኢዝሊ በቀላሉ እንዴት ላሳልፍ ሁለቱም ባንኮች ላይ ቀጥታ እዛ ቪዲዮ ላይ እንዳደረግ ነው። አካውንቲንግ ላይ እመጣለሁ። ከስተመር ፔመንት ላይ ፔመንቶቹን አሳልፋቸዋል። እዚህ ለምሳሌ የመጀመሪያውን ፔመንት አበበ 50 ሺህ ብር በንግድ ባንክ ሪሲቭ ነው የማደርገው። ከዛ በተመሳሳይ መልኩ አበበ 50 ሺህ ብሩን ደግሞ ባንክ ኦፍ አቢሲኒያ ላይ አስገባልኝ። ኮንፈርም ፔመንቶቹን ኢዝሊ እንደዚህ ያሳልፉ። ከዛ በኋላ አሁን እነዛን ይሄ አውትስታንዲንግ ክሬዲት ላይ ነው የሚያስቀምጠው። አውትስታንዲንግ ክሬዲት ላይ የተቀመጠውን ይሄንን ብር ምን ላድርግ? ለኢንቮይሶቹ ዲስትሪቢዩት ላድርግ ወይም ሴትል ላድርግ። እዚህ ከስተመር ኢንቮይስ ላይ ስመጣ ሶስቱንም ኖት ፔድ ብሎ አስቀምጦልኛል። ይሄንን ኦፕን ሳረግ አሁን ቅድም አይለኝም ነበረ አውትስታንዲንግ ክሬዲት ላይ የተቀመጠ አማውንት አለ። ሁለቱንም እዛ ያኛውን ቪዲዮ በደንብ አይታችሁት ከሆነ አንድ ፔመንት ስለሆነ አንዷን ብቻ ነው የሚያስቀምጠው። እዚህ 50 ሺህ አድርጎ እንትን ያለው እንደዛ 50 ሺህ ብር ምን አደርጋለሁ? ዲስትሪቢዩት አደርጋለሁ ማለት ነው። ኢምፔመንት ይለኛል። እቺኛዋን ያው ኢምፔመንት የሚልበት ምክንያት ሪኮንሲሌሽን እየጠበቀ ስለሆነ ማለት ነው። ቀጥታ ይሄንንም አያችሁት አይደለ? 30 እና 50 አድርጎ አስቀምጦታል። ይሄንንም አድ ፔመንት ስለው ሙሉ ለሙሉ ይሄንንም ኢምፔመንት ይለኛል። የመጨረሻዋ ኖት ፔድ የምትቀረዋን አንዷን ደግሞ መጣና ስንት ነው ቶታሉ አማውንት ዲው የሚቀረው 30 ሺህ ብር ነው። አሁንም አውትስታንዲንግ ክሬዲት ላይ ያለውም 30 ሺህ ብር ነው። አድ ፔመንት ስለው አውቶማቲካሊ ይሄንን ኢምፔመንት አድርጎ ያስቀምጥልኛል። ምን እየጠበቀ ነው? ሪኮንሲሌሽን እየጠበቀ ነው። አሁን ፔመንቶቼን መጥቼ ቼክ ባረጋቸው የ50 ሺውን መጥቼ ቼክ ባረገው ሁለት ኢንቮይስ እዚህ ላይ ያለ ይለኛል 30 ሺህ እና 20 ሺህ። ያኛውንም ደግሞ መጥቼ ቀሪውንም 50 ሺህ ብር መጥቼ ቼክ ባረገው እሱ ላይ ያለውን ኢንቮይስ አውቶማቲካሊ 50 ሺውን በዚህኛው ስላሳልፍኩት ኢዝሊ እንደዚህ ትራክ አድርጎ ያሳየኛል። እዛኛው ቪዲዮ ላይ እንዳደረግ ነው ሄጄ ሪኮንሲሌሽኑን ብሰራው
የእያንዳንዳቸውን 50 ሺህ በዚህኛው ገብቷል፣ 50 ሺህ በዛኛው ገብቷል የሚለውን አውቶማቲካሊ ብስራው እንስራውና እንመልከት። አካውንቲንግ ላይ እመጣለሁ። ሲቢ ላይ 50 ሺህ ብር አስገብቷል ይሄ ሰውዬ። ሜኑ ላይ እመጣለሁ። ትራንሳክሽን፣ ይሄ ከዚህ በፊት ሪኮንሳይል የተደረገውን የሚያሳየኝ። በዚህ ቀን ለምሳሌ ያው ሌብል ላይ ነግሬያቸዋለሁ ከዚህ በፊትም የሚቀመጠው ኤፍኤስ ነምበሩ እንደ ሪፈራንስ የምንፈልጋቸውን ነገሮች ሪኮንሲሌሽን ሲሰራ በዋናነት አማውንቱን ቼክ ያደርጋል። ፓርትነር ወይም ከስተመር ሊሆን ይችላል፣ ቬንደሩን ዴቱን ቼክ ያደርጋል። ስለዚህ 50 ሺህ ብር በዚህ ያስገብቷል። ሴቭ በትክክል ሰርቸው ከሆነ አውቶማቲካሊ ሪኮንሳይል። ስለዚህ ሪኮንሲሌሽን ሞዴል ላይ አውቶ ቫሊዴት ስላልኩት እኔ ማኑዋሊ ቫሊዴት ማድረግ አይጠበቅብኝም። ስለዚህ አንዱ ሪኮንሲሌሽን ሰራልኝ፣ ንግድ ባንክ ላይ ያለውን ቢኦ ላይ ያለውንም ያንን ትራንሳክሽን ላሳልፍለት። ቀጥታ ክሬት አድርጋለሁ፣ ሪፈራንሴን አስቀምጣለሁ። ማንዳቶሪ ፊልድ ስለሆነች ነው ዝም ብዬ አንድ ሳምፕል ቴክስት እየሰጠሁት ያለሁት። እዚህ ላይ የሚያስገባው 50 ሺህ ብር ነው። 50 ሺህ ብሩን ሰጠዋለሁ። ሴቭ ስለው ልክ ኮንኩኝ አውቶማቲካሊ ሪኮንሳይል ያደርገዋል። መጥቼ ኢንቮይሶቹን ቼክ ባድርጋቸው ምን ይለኛል? ሶስቱንም 30 ሺውንም 50 ሺውንም 20 ሺውንም ፔድ ይለኛል። ያን ብቻ አይደለም፣ ፔመንቶቹን ቼክ ባረጋቸው እያንዳንዱ ፔመንቶች ላይ ያለፈውን ትራንሳክሽን ኢንቮይሶች ምን ይለኛል? ስታተሳቸውን ፔመንት ይል የነበረውን ፔድ ይላል። ከዛ ትራንሳክሽኑንም ያሳየኛል። ያ ማለት ሪኮንሲሌሽን የገባውን ማለት ነው። ሁለተኛው ፔመንትም ያው ንግድ ባንክ ላይ ያለው መጥቼ 50 ሺህ ብሩን ቼክ ባረገው ኢንቮይሱን ኢምፔመንት የነበረውን ፔድ አድርጓል። ትራንሳክሽኑን በዚህ መልኩ አሳልፈዋል ማለት ነው። ስለዚህ ኢዝሊ